አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድርጎ አበረታቱኝ ማሮቼ በቅንነት ማለት ነው። እናም ዛሬ የመጣሁት ደግሞ ብሬስ ለማሳሰር ያሰባችሁ እህቶቼ ማለት ነው። አላስረዝምባችሁ ቀጥታ ወደ መጣሁበት ጉዳይ ልግባ ማለት ነው። ብሬስ ለማሳሰር ያሰባችሁ እህቶቼ ማለት ነው። ማንኛውም ወንድም ሆኖ ማንኛውም ሰው ብሬስ ለማሳሰር ሐሳቡ ያላችሁ ከብሬሱ በላይ ሪቴነር የሚባለውን በደንብ አስባችሁ በተሳስሩ ማለት ነው። በመቀጠል ደግሞ ብሬስ ማሳሰር የሌለባቸው ሰዎች ምን አይነት ናቸው የሚለውን ምነግራችሁ ይሆናል። በነገራችን ላይ የጥርሴ ብሬስ ነበረ ቅርብ ጊዜ ነው ያስፈታሁት። በምስል አስገባላችኋለሁ ከቻልኩኝ። እናም ደግሞ ሪቴነር የሚባለው ምን እንደሆነ ማሳያችሁ ይሆናል ማለት ነው። ብሬስ ከማሳሰራችሁ በፊት የመጀመሪያ ያው ዶክተር ጥርሳችሁን ቼክ ያደርገዋል። ጥርሳችሁ ጤና ከሆነ ይታሰራል ማለት ነው። በተለይ መንጋጋችሁ 3 መንጋጋ ቼክ ይደረጋል ማለት ነው። 3ኛው መንጋጋ ደህና መሆን አለበት ከወዲህ በኩል ያለው ማለት ነው። መጨረሻ 2 እንኳን ችግር የለውም። እና በመቀጠል ጥርሳችሁን ብሬስ በምታሰሩ ሰዓት የመጀመሪያው ዶክተር በደወለባችሁ አንደኛ ብሬስ በምታሳስሩ ሰዓት ብሬስ አሳስራችሁ ወይ በወር ወይ በ15 ቀን ዶክተር እንድትመጡ ያዛችኋል ማለት ነው። ወይ ይደውልላችኋል ወይ ደግሞ ወረቀት ይሰጣችኋልና በዛ በቀኑ የምትገኙ መሆን አለባችሁ ማለት ነው ሆስፒታል። እና ሌላ ደግሞ ሁለተኛ ደግሞ ሰው ቤት ከሆነ የምትሰሩት በአረብ ሀገር ከሆነ የምትኖሩት መዳማችሁ የምትፈቅድላችሁ ሴ መሆን አለባት በዛን ጊዜ ማለት ነው። በዛን ጊዜ በተባላችሁ ሰዓት እዛ ማትገኙ ከሆነ በጣም ከባድ ነው። ምክንያቱም በወር ዶክተር ጥርሳችሁን ስለሚያጠብቀው ማለት ነው። እና በወር በምትሄዱ ሰዓት ደግሞ ዛህማ ሊሆን ይችላል። በጣም ትግስተኛ መሆን ያስፈልጋል። ሆስፒታል ሄዳችሁ በጣም ዛህማ ነው የሚሆነው ማለት ነው። ብዙ ጊዜ ማለት ነው። እኔ እስከ 4 ሰዓት ቆይበት ጊዜ ነበረኝ ማለት ነው። እና በጣም ትግስት ይፈልጋል ብሬስ ለማሳሰር። ኦኬ ሌላኛው ደግሞ ያው እንግዲህ ትንሽ ህመም አለው። አያምም ለማለትም ይከብዳል። ያማል በሚለው ቢይዘው ይሻለኛል ማለት ነው። ብሬስ አያምም ያማል ለሚለው የእውነት ያማል። በተለይ መጀመሪያ ያሳሰራችሁ ቀን በጣም ነው የሚከብደው። በቃ ወደ ማሳሰር ከመሄዳችሁ በፊት ጥርግ አድርጋችሁ ብሉ። የሚጋጥም ካለ የዛች ቀን መጨረሻችሁ ስለሆነች የዛን ቀን በደንብ አድርጋችሁ ጋጡ ማለት ነው እላችኋለሁኝ። እና እኔ በነገራችን ላይ ጥርሴ ድሮም ያምር ነበረ፣ ግን ትንሽ ፍንጭቅ ነበረች ከፊት ለፊቴና እሷን ለማስገጠም ብዬ አሳስሬ መከራዬን ነበር ያየሁት። መከራዬን ማለት ነው። እና በዚህ አጋጣሚ ጥርሳችሁ ቆንጆ ከሆነ ብሬስ ባታሳስሩ እላችኋለሁ። ባታስነካኩት የእውነት ቢቀርባችሁ ማለት ነው ይሻላል። ሌላኛው ደግሞ ሪቴነር የሚባል አለ። ስለ ሪቴነር የሚባለው ይሄ ነው። ሪቴነር ምንድነው ለምትሉ ማለት በነገራችን ላይ ይሄ ነው። ይሄ ሪቴነር የሚባለው ይሄ ነው። ውሃ ውስጥ ተቀምጦ ነው ስታወልቁት ያው ምነግራችሁ ይሆናል። ይሄ ልጨርስላችሁ ማለት ነው። እና ለማሳሰር ስትሄዱ ጥርሳችሁን ብሬስ ለማሳሰር ስትሄዱ መጀመሪያ ምግብ አዘጋጁ። ስትሄዱ በልታችሁ ሂዱ የዛን ቀን ማለት ነው። ስትሄዱ በልታችሁ ሂዱ የዛን ቀን ማለት ነው። በደንብ በልታችሁ ሂዱ። ምክንያቱም ስትመለሱ መብላት አትችሉም። እኔ አሲር መጠጣት አቅቶኛል የእውነት። ይሄ እንትን ማንጓ የተፈጨ ማንጓ ገዝቼ እንዳጋጣሚ አልበላሁም ነበርና ስመለስ በቃ አሲሩ ራሱ መጣት ነው የከበደኝ። ጥርሳችሁ ገጭ ጋ ነው የሚለው። ቶቶሎ ማወራው እንዳላስረዝምባችሁ ነው ሀባይቢ። እኔም ደግሞ ያው ማረፍ ስላለብኝ ገና ስራ ብቅቼ ነው የእንቅልፍ ሰዓቴ ነው ቪዲዮ ቀን ተባርጌ የምሰራውና በጣም ነው የሚያመው። ምግብ አዘጋጁ። ምግብ የሆነ ለስለስ ያለ ነገር ወር ድረስ የሆነ ስሜት አለው። 1 ወር ድረስ በተለይ 3 ቀኑ አይወጋም። በጣም ከባድ ነው። እና
አንድ ወር ድረስ ስሜት አለው። የእውነት የሆነ ጥሩ ያልሆነ ስሜት አለው። ያማል ብላችሁ ይቀላል። በቃ አንድ ወር ድረስ ያማል ማለት ነው። እና ደግሞ ይሄ ደግሞ ሪቴነሩ ደግሞ የምትጠቀሙት ተብሬሱ በላይ ያልኩበት ይሄ ብሬሱ አንዴ ከተገጠመ ያው ችግር የለውም፣ አይወለቅም። ልትበሉ ስትሉ የሚወለቅ አይደለም። ምንም ችግር የለበትም። ያው ቢያማችሁም ያማችሁ ትበሉበታላችሁ ማለት ነው። ሌላ ነገር የተቸገርኩትን ሳልነግራችሁ በተለይ ቁርአን የምትቀሩና ተማሪ ከሆናችሁ ደግሞ ባታሳስሩ። እኔ እንዳጋጣሚ ባሳሰርኩ ሰዓት ቁርአን እየቀራው ነበርና እውነት እንምላችሁ በሱ ምክንያት ማልቀራበት ቀን ነበር። ምክንያቱም በመቀራ ሰዓት ጥርሴና ጥርሴ ከንፈርና ከንፈሬን እንዴት እየዘረፈው እንደሚለው ማለት ነው፣ እንዴት እንዳቆሰለኝ ማለት ነው። ላወራችሁ አልችልም። በጣም ነው የሚከብደው። በተለይ ቁርአን የምትቀሩ ከሆነ እንደተፈስሩ ቁርአናችሁ እስካከተማችሁ ድረስ ማለት ነው። በጣም ህመም አለው። በጣም በቃ የሆነ ጉንጫችሁን ምናምን ከውስጥ በቃ ዝልጥ ያገር የሚተዋችሁ ማለት ነው። ሀታ ከንፈራችሁን ራሱ ታገኘ አይምራው ማለት ነው። በጣም ነው የሚከብደው። በእርግጥ አይነት አለው፣ ግን እኔ ለስላሳ ነው ጥርስ አይነካም የሚባል ይሄ ምንድነው ጉንጭ አይነካም ከንፈር አይነካም የሚባለው ነው። ይሄ እንትኑ ወርቁ አይደለም ያደረኩት፣ ለዛውም በጣም ነበር የሚከብደኝ ማለት ነው። እና ሪቴነሩ በድጋሚ ሪቴነሩ ይከብዳል ያልኩበት ሪቴነር ስትጠቀሙ ሪቴነር ሁለት አይነት ነው። በነገራችን ላይ ሳልነግራችሁ ሁለት አይነት ነው። ይሄ ፕላስቲክ ሪቴነር ነው እና ደግሞ የብረት ሪቴነር አለ። የብረቱ ደግሞ የሆነ ተላይ ነው መሰለ ግጥም ያደርገው ከውስጥ ማለት ነው መሰል የሚያደርጉት እና እሱ ትንሽ ይከብዳል ይመስለኛል። የተላቀቀም እንደሆነ አይለይም። በኋላ ጥርሳችሁ ወደ ድሮ ከተመለሰ ነው እንትን የሚለው በጣም ነው የሚከብደው ይላሉና ይሄን ብትመርጡ ታሳሰራችሁ፣ ይሄን ብትመርጡ ላለሁ ማለት ነው። በእርግጥ እናንተ አይደላችሁ የምታውቁት ዶክተር ነው እንትን የሚላችሁ ማለት ነው። እና ይሄ ደግሞ የሚባለው ያው ዶክተራችሁ እንዳላችሁ የምትጠቀሙት ማለት ነው። ለምሳሌ 21 ሰዓት ወይ 22 ሰዓት ይላሉ ማለት ነው። የምታወጡት ያው ምግብ ልትበሉ ስትሉና ወይ ደግሞ ሞቅ ያለ ነገር ልትጠጡ ስትሉ ብቻ ነው የሚወለቀው። በቃ ሻሂም ከሆነ ቡናም ከሆነ ጠጥታችሁ ከዛ ወዳው መልሳችሁ መልበስ ማለት ነው። ምግብ በምትበሉ ሰዓት በቃ ሁሉ ጊዜ ማውለቅ፣ ጧትም ቀንም ማውጣት ማለት ነው። ይሄን አድርጋችሁ ካልጫ በሙስካት ምናምን አይቻልም። እና በጣም ነው የሚከብደው እዚህ ላይ ማለት ነው። ያንኛው ብረቱ በርግጥ እንደዛ ለጣጣ የለውም፣ ለማጽዳት ግን ይቸግራል ብለዋል። ይሄ ግን አውጥታችሁ በደንብ አድርጋችሁ ታጸዳላችሁ። በነገራችን ላይ ብሬስ ጥርስ ያሳምራል። በርግጥ ጥርሳችሁ በተበላሸባችሁ ፏ ያደርጋል፣ ያሳምራል። ግን ጣጣው በጣም ብዙ ነው። ጣጣው በጣም የእውነት በጣም ብዙ ነው ጣጣው። በተለይ የዚህ ጣጣ ማለት ነው። ኦሬዲ ነው አሁን ይሄ 6 ወር ሆኖኛል። ወደ አመት እየተጠጋ ነው። 24 ሰዓት የምለብሰው ያው 24 ሰዓት በሉት፣ ምክንያቱም ማታውን ጧት የምለብሳለሁ። ግን እድሜ ልክ ነው የሚለበሰውን ብለዋል። ግን ዶክተሬ ደግሞ ከአመት በኋላ ነው ቶሎ ብሎኛል። ምን እንደሚልኝ አላቅም። አመት ድረስ ካለሽ እናየዋለን ምናምን ብሎኛል። ግን 1 አመት 6 ወር 3 ወር ምናምን ይላሉ ነው የሚጠቀሙት ማለት ነው። እንትን አይባልም አይቋረጥም ማለት ነው። ደግሞ በመቀጠል እንትን ምንድነው ቪዲዮ ሊያልቅ ስለሆነ በጣም ቸኩያለሁ። እና ደግሞ ሪቴነር እንትን ብሬስ ምን ያክል ጊዜ ይቆያል? ብሬስ በነገራችን ላይ 6 ወር የሚላሉ፣ አመት የሚላሉ፣ 2 አመት የሚላሉ። እኔ በሁለተኛ አመት ነው የጨረስኩት። ብሬስ እስከ 3 አመት ድረስ ሊቆይ ይችላል ማለት ነው። በዚህ አጋጣሚ በጣም ትግስት ይፈልጋል። በጣም ቶሎ ሊያልቅላችሁ ይችላል ማለት ነውና አስቡበት ከማሳሰራችሁ በፊት። ብሬስ በጣም ብዙ ጣጣ አለው። የእውነት ነው የምላችሁ በጣም ጣጣ አለው። በተለይ ሰው ቤት ለምትሰሩ ማለት ነው በጣም እና ደግሞ በተለይ ይሄን በደንብ ማትጠቀሙ ከሆነ ጥርሳችሁ ሁሉ ጊዜያችሁ፣ ገንዘባችሁ ሁሉ እንትን ነው የሚሆነው ማለት ነው፣ ይከስራል ማለት ነውና በደንብ እና ቪዲዮ ፍጥን ብዬን የሰራሁት ምክንያቱም ቪዲዮ ሊቋረጥብኝ ስለነበረ ማለት ነው። ደቂቃው ሊቋረጥብኝ ስለነበረ እናም ብሬስ ከአመት እስከ 3 አመት ድረስ ይቆያል ማለት ነው።
በጣም 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 ትግስት ይፈልጋል። በጣም ከማሳሰራችሁ በፊት በጣም አስቡበት። በጣም አስቡበት። ደግማችሁ አስቡበት። በጣም ትግስት ይፈልጋል። በተለይ ሪቴነሩ በጣም ትግስት ይፈልጋል ማለት ነው። እና ጊዜያችሁንም ገንዘባችሁም ከመባከኑ በፊት አስባችሁበት አሳስሮላችኋለሁ። በድጋሚ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ።